ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። በዚህ ዓመት ጀምሩ ቪፒኤን አብርታችሁ የዛሬ መጀመሪያና ትልቁ ዜና የሚሆነው የቴሉጉ ፊልም ፕሮዳክሽን ካምፓኒ ሆነው ፒፕል ሚዲያ ፋክተሪ የተባለው ከታይገር ሾፍ ጋር ሁለት ፊልም በቀጣይ ለመስራት ያስፈረሙት ሲሆን በእነዛ ፊልሞች ላይ ታይገር ሾፍ መሪ ተዋናይ ይሆንበታል ተብሏል። ፓቫን ከሊያን፣ ረቪ ቴጃ እና ከፕረባስ ጋር ስራ ከሰሩ በኋላ ፒፕል ሚዲያ ፋክተሪ የተባለው ካምፓኒ አሁን ወደ ቦሊውድ አንድ ብሎ እግራቸውን ያስገቡ ሲሆን በዛውም ከታይገር ሾፍ ጋር በቀጣይ ሁለት ፊልሞች ለመስራት አስፈርመውታል። መረጃው እንደሚያሳየው ከሆነ ሁለቱም ደመቅ ያሉ አክሽን ፊልሞች ሲሆኑ በጣም በትልቅ ሌቭልም ቀረጻ ይደረግላቸዋል ተብሏል። ይህም ማለት ሞቅ ያሉ አክሽን ሲኩዌንሶች ያሉ ፊልም ይሆናል ማለት ነው። ፊልሞቹን ማን ዳይሬክት ያደርጋል ለሚለው እንኳን ምንም የወጣ መረጃ የለም። ግን እንደተባለው ከሆነ ከፊልሞቹ ጋር የተያዘ ቀሪ አፕዴት በቅርብ ቀን ወይም ይለቀቃል ተብሏል። አንደኛው ፊልም ጣጣውን ጨርሶ እስከዚህ ዓመት መጨረሻ ድረስ የሚለቀቅ ሲሆን ሁለተኛው ፊልም ግን ትንሽ ቆየት እንደሚል አንዳንድ መረጃዎች ያሳያሉ። ታይገር ሾፍ እንደሚታወቀው ለመጨረሻ ጊዜ ባጊ ፎር በተሰኘው ፊልም ነበር ያየነው። ያ ፊልም እንደሚታወቀው ቦክስ ኦፊስ ላይ ፍሎፕ ሆኖ የወረደ ፊልም ነበር። በአሁኑ ሰዓት ላይ ታይገር ሾፍ ለግጃገል የተሰኘውን ፊልም ቀረጻ እያደረገ ነው ያለው። ይህንን ፊልም ራጅ መሄታ የተባለው ዳይሬክተር ዳይሬክት እያደረገለት ነው ያለው። ለግጃገልን ከጨረሰ በኋላ ታይገር ሾፍ ቫጅራ የተሰኘ ፊልም ይሰራ ሲሆን ራም አድቫኒ የተባለው ዳይሬክተር ነው ዳይሬክት ያደርጓል የተባለ ፊልም ነው። ከዛ በመቀጠልም አንድ ፊልም ከሙራድ ኬታኒ ጋር የሚሰራ ሲሆን አንድ ፊልም ደግሞ ከአህመድ ካን ጋር ይሰራል። ታይገር ሾፍ ምንም እንኳን ቀደም ብሎ በላይ ብዙ ፊልሞቹ ፍሎፕ ያደርጉ ቢሆንም በአስደናቂ ሁኔታ አሁንም የሚሰራቸው ፊልሞች በጣም በብዛት ወደሱ እየመጡ ነው ያሉት። ታይገር ሾፍ በአግባቡ ካምባክ እስከሚያደርግ አድናቂዎቹ ያለ ትዕግስት ለረጅም ጊዜ እየጠበቁ ነው ያሉት። እናንተስ ምን ትላላችሁ ስለ ታይገር ሾፍ? ብርግድግድ አላረገለተ በጣም በአስደናቂ ሁኔታ? እስቲ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ጎልማል 5 ቀረጻ ከሚደረግለት ቦታ ላይ የጎልማል ቲሞች ፈርስት ሉክ ፖስተራቸው ለእይታ የበቃ ሲሆን በእነዚህ ፖስተሮች ላይም ከአጄ ዴቭጋን ጋር አርሻድ ዋርሲ፣ ቱሻር ካፑር፣ ኩናል ኬሙ፣ ሲራጅ ተልፓሬ እና ሸርመን ጆሺ አንድ ላይ ታይተውበታል። ጎልማል 5 የተሰኘው ፊልም ላይ አክሽን ኩማር እንደሚታወቀው ቪለን ሆኖ ነው የሚጫወተው። ግን እስካሁን ድረስ የአክሽን ኩማር ፈርስት ሉክ ፖስተሩ ለእይታ አልበቃም። ጎልማል 5 ቀረጻውን በአሁኑ ሰዓት ላይ አጣጥፎ እየቀጠለ ነው ያለው። አንዳንድ መረጃዎች እንደሚያሳዩት ከሆነ እስከዚህ ዓመት መጨረሻ ድረስ ፊልሙ ለእይታ ይበቃል ተብሏል። ይህ መረጃ እንግዲህ ከየት እንደመጣና ምን ያህል እውነት እንደሆነ ባይረጋገጥም ግን ሬቼቲ ጎልማል 5 የተሰኘውን ፊልም ለመልቀቅ ዲሴምበር 31 ላይ ፕላን እያደረገ ነው ያለው የሚል መረጃ በጣም እየተወራና እየተሰራጨ ነው ያለው። ይህም ማለት መረጃው እንደሚለው ከሆነ ጎልማል 5 የተሰኘው ፊልም የሻሩካን ኪንግ የተሰኘው ፊልም ለእይታ በበቃ በሳምንቱ ለእይታ ይበቃል ወይም ይለቀቃል የተባለ ሲሆን ማለትም ዲሴምበር 31 ለእይታ ይበቃል ብለዋል። በእርግጥ የዲሴምበር መጨረሻ ወር ላይ ሬቼቲ ቀደም ብሎ ሁለት ፊልሞች ለእይታ በቅተው ነበረ። ሲምባ እንደሚታወቀው ቦክስ ኦፊስ ላይ ምርጥ ገንዘብ መሰብሰብ ችሎ ነበረ። ሰርከስ የተሰኘው ፊልም ግን በአስጠሊታ ሁኔታ ፍሎፕ ሆኖ ነበረ። ስለዚህ ስለ ጎልማልም እየተወራ ያለው ዲሴምበር መጨረሻ ላይ ለእይታ ይበቃል የተባለ ነው። ግን ደግሞ ፊልም ሜከሮቹ ስለዚህ ጉዳይ ምንም አልተናገሩም። ስለዚህ ኦፊሻል አይደለም። በእርግጥ ዲሴምበር መጨረሻ አካባቢ እንኳን ትንሽ ይከብዳል። ምክንያቱም የሆሊውድም ትልልቅ የሚባሉ ፊልሞች ለእይታ የሚበቁበት ሰዓት ነው። ስለዚህ በአጠቃላይ ሲታይ እንኳን ዲሴምበር መጨረሻ ላይ ፊልሙ ለእይታ አይበቃም የሚለው ግምት ሰፋ ያለ ነው። ግን የሚሆነው አይታወቅምና በመጨረሻ ምን ይሆናል የሚለውን ደግሞ አብረን ምን ይሆናል። ታዋቂው ዳይሬክተር ሎኬሽ ከነገራጅ በትወና አንድ ብሎ ስራውን የጀመረበት ዲሲ የተሰኘው ፊልም ቀረጻው ሙሉ ለሙሉ ጨርሷል ተብሏል። ስለ ሎኬሽ ከነገራጅ ስለዚህኛው ፊልም እንኳን እርግጠኛ ነኝ ሁላችሁም ታውቁ ይሆናል። በትወና የመጀመሪያ ስራው ሲሆን በዚህ ፊልም ላይ መሪ ተዋናይ ራሱ ሲሆን ዋሚካ ገቢ ደግሞ ሴት መሪ ተዋናይ ሆና ተጫውትበታለች የተባለ ፊልም ሆናል። የፊልሙ ርዕስ ዲሲ ሲሆን በዚህ ፊልም ላይ ሎኬሽ ዴቭዳስን ሆኖ ሲጫወት ዋሚካ ገቢ ደግሞ ቸንድራ ማለትም ቸንድርሙኪን ሆና ተጫውትበታለች የተባለ ፊልም ነው። በእርግጥ ይሄ የምናውቀው የዴቭዳስ ታሪክ አይደለም። እንዲያውም በጣም ለየት ያለ ፊልም ሲሆን በኢንቴንስ የተሞላ ሮማንቲክ ድራማ ታሪክ ያለው ፊልም ይሆናል ተብሏል። በዛውም አክሽንም ሳይኖርበት አይቀርም። የሎኬሽ ይህንን ፊልም አሩን የተባለው ዳይሬክተር ሲሆን ዳይሬክት ያደረገው ቀደም ብሎ የደኑሽ ካፕተን ሚለር የተሰኘውን ፊልም ዳይሬክት ያደረገ ዳይሬክተር ነው። ሎኬሽ ከነገራችን እርግጠኛ ነኝ ብዙ ሰው ያውቀዋል። ስለዚህ በአክቲንግ እንግዲህ የመጀመሪያ ስራው ወይም ተዋናይ አክተር ሆኖ ደግሞ ምን አይነት ታሪክ ይዞልን ይመጣል፣ ምን አይነት ትወና ያሳያል የሚለውን አብረን ምን ይሆናል። በአሁኑ ሰዓት ላይ ፊልሙ ቀርጻው ሙሉ ለሙሉ ተጠናቋል። ፊልሙም እስከዚህ ዓመት መጨረሻ ድረስ ለእይታ ይበቃል ተብሏል። ቀደም ብሎ ቫቲ የተሰኘውን ፊልም ዳይሬክት ያደረገ የነበረው ቬንኪ አትሉሪ የተባለው ዳይሬክተር ከደኑሽ ጋር ሌላ ተጨማሪ ፊልም መስራት እንደፈለገ ተነግሯል። ይህም ማለት በዚህ ፊልም ላይም ደኑሽ መሪ ተዋናይ ይሆናል ማለት ነው። መረጃው እንደሚያሳየው ከሆነ ዳይሬክተሩ ቬንኪ አትሉሪ ለደኑሽ አንድ ለየት ያለ ታሪክ ያሰማው ሲሆን የፊልሙን ታሪኩንም ከሰማ በኋላ ደኑሽ በጣም ስለተመቸው ከቬንኪ አትሉሪ ጋር ወይም ይህን ቀጣይ ፊልም መስራት እንደፈለገ አንዳንድ መረጃዎች ያሳያሉ። ስለዚህ ዳይሬክተሩ ቬንኪ አትሉሪ የፊልሙን ፕሪ ፕሮዳክሽን ስራና በታሪኩ ላይ የተለያዩ ዲቨሎፕመንቶች እንደጀመረ ተነግሯል። ይህም ማለት ይሄ ፊልም አናውንስመንቱን በቀጣይ ጥቂት ቀናት ውስጥ ይደረጋል ማለት ነው። ዳይሬክተሩ ቬንኪ አትሉሪ የሱሪያን ፊልም ቪዥናት ኤንድ ሰንስ የተሰኘውን ፊልም ሙሉ ለሙሉ ቀረጻውን አጠናቋል በአሁኑ ሰዓት ላይ። ምናልባትም ቀጣይ ፊልሙ ደግሞ ለኪ ባስከር ሁለተኛው ክፍል ሲሆን ዱርጋ ሰልማን ደግሞ በዛ ፊልም ላይ መሪ ተዋናይ እንደሚሆን የታወቀ ነው። ለኪ ባስከር ሁለተኛ ክፍል እንደሚሰራለት ከተነገረ ቆየት ብሏል። ግን የሚገርመው እስካሁን ድረስ ምንም አይነት ቀረጻ አልተጀመረለትም። ስለዚህ በመጀመሪያ ከለኪ ባስከር ሁለተኛ ክፍል ጋር የተያዘ መረጃ እስከሚወጣ መጠበቅ አለብን ማለት ነው። የረሽሚካ መንዳና ቀጣዩ ሞቅ ያለው ፊልም መይሳ የተሰኘው ፊልም ሁለተኛ ቀረጻውን እንደጀመረ ተነግሯል። በአሁኑ ሰዓት ላይ ቺና ውስጥ ሞቅ ብሎ ቀጥሏል ተብሏል። በአሁኑ የተጀመረው የፊልሙ ቀረጻ ለ15 ቀናት ያህል ያለ ማቋረጥ የሚቀጥል ሲሆን የፊልሙ በጣም ወሳኝ የሚባሉና ትልልቅ አክሽን ሲኖች ቀረጻ የሚደረግበት ሰዓት ነው። እንደተባለው ከሆነ ሃይ ኦክቴንት የሆኑ ድምቅ ያሉ አክሽኖች ያሉበት ፊልም ሲሆን ይህም ማለት ረሽሚካ በፊልሙ ላይ ድምቅ ባለ በአክሽን ስታይል ጎልታ ትታያለች ማለት ነው። መይሳ የተሰኘው ፊልም የመጀመሪያ ፈርስት ሉክ ቲዘሩ ተመልካቹን እንዳለ ኢምፕሬስ ማድረግ ችሎ ነበር፣ ትኩረት ስቧል። ስለዚህ በቀጣይ ደግሞ የፊልሙ ታሪክ ምን ይመስላል ወይም ምን አይነት ታሪክ
ታሪክ ነው ይዘሉን የመጡት የሚለውን ለማየት የሚያጓጓ ነገር አለ ይመስላል። የፊልሙ ቀረጻ በአሁን ሰዓት ላይ እንደቀጠለ ነው ያለው። በቀጣይ ደግሞ ከፊልሙ ጋር የተያዙ ቀሪ አፕዴቶች እስከሚወጡ እንጠብቃለን ማለት ነው። ታዋቂው የሆሊውድ ፊልም የሆነው ጆን ዊክ የተሰኘው ፊልም ቀጣይ ክፍሉ ካይን የተሰኘው ፊልም ቀረጻውን ጀምሯል ተብሏል። ካይን የሚለው ካራክተር የጆን ዊክ አራተኛው ክፍል ወይም ቻፕተር 4 ላይ ነበረ። ይህንን ካራክተር ደግሞ ዶንሊ ነበር የተጫወተው። ስለዚህ አሁንም የካይንን ካራክተር ዶንሊ መልሶ ይዞት እየመጣ ነው ያለው። ዶንሊ ራሱም ደግሞ ይህንን ፊልም ዳይሬክት ያደርገዋል ተብሏል። አንዳንድ መረጃዎች እንደሚያሳዩት ከሆነ ካይን የተሰኘው ፊልም ላይ ወይም ይሄኛው ክፍል ላይ ዶንሊ የሚያደርጋቸው በጣም ለየት ያሉና ድምቅ ያሉ አክሽኖች ጆን ዊክን ራሱ የሚበልጥና የሚያስረሳ ይሆናል ተብሏል። ቻፕተር 4 ወይም አራተኛው ክፍል ካያችሁ እርግጠኛ ነኝ ስለዚህኛው ካራክተር ወይም ስለዚህኛው ገጸ ባህሪ በደንብ ታውቁ ይሆናል። በእርግጥ አራተኛው ክፍል ላይ አኬላ እንዴት ብቻዋን ለመበቀል እንደምትመጣ እያሳዩን እያለ ነው እንግዲህ ያለቀው። ስለዚህ አሁን ቀጣዩ ክፍል ላይ ካይንና አኬላ የሚያደርጉት ታሪክ ላይ ወይም ደግሞ የበቀል ታሪካቸውን በደንብ ያሳዩናል ማለት ነው። በአሁን ሰዓት ላይ ቀረጻውን ጀምሯል ተብሏል። ፊልሙ ካለቀ እንግዲህ እስከ 2027 መጨረሻ ድረስ ለይታ ይበቃል ማለት ነው። ቦክስ ኦፊስ ላይ ስላሉ ፊልሞች መለስ ብለን ስናይ የረንቪር ሲንግ ዱረንደር የተሰኘው ፊልም በስድስተኛ ሳምንቱ ኢንዲያን ቦክስ ኦፊስ ላይ 7.15 ከሮር አካባቢ ኔት ኮሌክሽን መሰብሰብ ችሏል። ዱረንደርቱ በአጠቃላይ በ39 ቀኑ ኢንዲያን ቦክስ ኦፊስ ላይ 1091 ከሮር አካባቢ መሰብሰብ የቻለ ሲሆን በሁሉም ቋንቋዎች ደግሞ በአጠቃላይ 1130 ከሮር ኔት ኮሌክሽን መሰብሰብ ችሏል። በግሮስ ሲቀመጥ እንግዲህ 1356 ከሮር የገባ ሲሆን ኦቨርሲስ ማርኬት ላይ ደግሞ ወይም በውጭ ሀገራት ላይ 475 ከሮር አካባቢ መሰብሰብ ችሏል። በ39ኛ ቀኑ ዱረንደር የተሰኘው ፊልም በዓለም አቀፍ ደረጃ 1831 ከሮር መሰብሰብ ችሏል። የአክሸይ ኩማር ቡት መግደል የተሰኘው ፊልም የመጀመሪያ ሳምንቱ ላይ 95 ከሮር ኢንዲያን ኔት ኮሌክሽን መሰብሰብ የቻለ ሲሆን ሁለተኛ ሳምንቱ ላይ 28 ከሮር አካባቢ መሰብሰብ ችሏል። ስለዚህ በ10ኛ ቀኑ ቡት መግደል የተሰኘው ፊልም ኢንዲያን ቦክስ ኦፊስ ላይ 123 ከሮር መሰብሰብ የቻለ ሲሆን በዓለም አቀፍ ደረጃ ደግሞ 182 ከሮርና ከዛ በላይ መሰብሰብ ችሏል። ቡት መግደል የተሰኘው ፊልም በአጠቃላይ በጀቱ 120 ከሮር ነው። አሁን ላይ እንግዲህ በአጠቃላይ በዓለም አቀፍ ደረጃ ወደ 200 ከሮር ገብቷል። ስለዚህ ፊልሙ ሱፐር ሂት መሆኑን ያረጋገጠ ፊልም ሆኗል። ስለዚህ ፊልሙ ገና ካሁኑ ቦክስ ኦፊስ ላይ ሂት መሆኑን ካረጋገጠ እናንተ ስለ ፊልሙ ምን ትላላችሁ? ተመችቷችሁ ነበር? ያላችሁን ሀሳብ አስተያየት በኮሜንት ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ግለጹ። ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ናችሁ ሰብስክራይብ አድርጉ። ቤተሰብ ሁኑ። ልክ እንደዚህ ከሲኒማ ጋር የተያዙ በጣም ብዙ መረጃዎችን እንደዚህ የመጣሁኝ ያቀርብላችኋለሁ። እንጫወታለን። አቅራቢያችሁ ካሲፕ ካነበርኩኝ በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।